ሰላም ጤና ይስጥልኝ ውድ ቤተሰቦቼ፣ ዛሬ በአዲስ ቪዲዮ መጥቻለሁ። ቆንጆ የኦሬንጅ ኬክ ነው የምንሰራው በቀላል መንገድ። እንደዚህ ኦርጋኒክ ኦሬንጅ 2 አዘጋጅቻለሁ። 2 ኤግ እና ቫኒላ ፓኪንግ ፓውደር እና ሆል ፐርፐስ ፍሎር ነው ያዘጋጀሁት። እንደዚህ ኦሬንጁን በደንብ አጥቤ ከታትፌው ከነቆዳው ማለት ነው። እንደዚህ ውሃ ጨምሬ ፈጨዋለሁ፣ ጁስ ሰራዋለሁ ማለት ነው። ፍሌቨሩ ከነቆዳው በጣም ቆንጆ፣ በቃ ኬኩ ራሱ ልስልስ ብሎ እንዴት እንደሚጣፍጥ ቆንጆ። ይሄ በቃ ፈጣን ለልጆችም ይሆናል፣ ለአዋቂም፣ ለቁርስም ለመክሰስም ይሆናል። እንደ ስናክም ይዛችሁ በሳይድ መሄድ ትችላላችሁ ለምሳ። እና እንደዚህ አድርጌ 1 ካፕ ስኳር ተጠቀምኩ። እዚህ ጋር ደግሞ 1/2 ኦይል ተጠቀምኩት። እንደዚህ አድርጌ በደንብ ሚክስ ካደረኩት በኋላ ኦቭን ውስጥ በ345 ዲግሪ ለ45 ደቂቃ አበሰልኩት። በቃ ቆንጆ ሆኖ ከላይ ደግሞ በምትፈልጉት ዲዛይን ማድረግ ትችላላችሁ። እንግዲህ እኔ ቡናዬን አፍልቼ ግቢ ውስጥ ከልጆቼ ጋር እንደዚህ እንጆይ እያደረግን ነው። እናንተም ስሩና ተጠቀሙ። ለእኔ የጠቀመኝን ቆንጆ ቪዲዮ ይዤላችሁ እመጣለሁ። ከኤልዳና ዩቲዩብ የምታገኙት ቀላል የኑሮ ዘዴ የላይፍ ስታይል ነው። ቻናሌን ሰብስክራይብ እያደረጋችሁ ቤተሰብ እንሁን። እንዲሁም የነበራችሁ ስለምትሰጡኝ አስተያየት፣ ስለመልካም ቀን አስተሳሰባችሁ ሁሉ ምስጋና ልዩ ነው። መልካም ጊዜ። see you next video. Bye.